ሰላም ተመልካቾቻችን ዛሬ ደግሞ የምናየው ሬሚኒ የሚባለውን አፕሊኬሽን በስልካችን መናቀውን ለፎቶ ኤዲት ማድረግ የምንጠቀመውበትን አፕሊኬሽን እንዴት አድርገን በፒሲያችን ዳውንሎድ ማድረግ እንችላለን የሚለው ነው። ተከታተሉኝ። መጀመሪያ ወደ አገኘነው ብራውዘር እንገባለን ማለት ነው። ከዛ በኋላ ሰርች ባሩ ላይ ምን እንላለን? ሬሚኒ ብለን እንጽፋለን። ሬሚኒ ብለን ስንጽፍ ይመጣልናል። ኢንተር ሰርች እናደርጋለን ማለት ከዛ ይሄንን ሲያመጣልን የሬሚኒ ዋና የአፕሊኬሽኑ እንትን አለ ሶፍትዌሩ፣ እሱን ክሊክ እናደርጋለን ማለት ነው። ከዛ ይሄንን ኢንተርፌስ ያሳየናል። ከዛ ምን እናደርጋለን? እቺን ትራይ ሬሚኒ የሚለውን እንነካዋለን ማለት ነው። ከዛ ይሄን ሲያመጣልን ደግሞ ይሄንን የሬሚኒን ዌብ ፔጅ ያሳየናል ማለት ነው። እሱን እንነካለን። ከዛ ይሄንን አሁን እዚሁ ላይ ሳይን ኢን ብለን እዚሁ ላይ መጠቀም እንችላለን። ግን አፕሊኬሽኑን ማውረድ ስለፈለግን እቺን 3 ነጥቧን ነካና ከአካውንታችን አጠገብ ያለውን ከዛ እዚህ ጋር ሴቭ ኤንድ ሼር ምናምን የሚላለ እሱን ነክታችሁት ከዛ ኢንስታል ፔጅ ኤንድ አፕስ የሚላለው ከዛ እሱ እናከዋለን። ከዛ እዚህ ጋር ዋና ስሙን ብቻ እናስቀርና ኢንስታል እንለዋለን ማለት ነው። ኢንስታል ስንለው ራሱን ችሎ እንደዚህ ይከፍትልናል ማለት ነው በአፕሊኬሽን። ከዛ ሲከፍትልን እዚህ ጋር ከታስክ ባራችን ላይ እንዲል እናደርገዋለን። ከዛ ያው አፕሊኬሽን ብቻውን ይሄው ሬሚኒ ይሄኛው ሬሚኒ መጣ ማለት ነው በአፕሊኬሽን። ይሄን ይመስላል ማለት ነው። ያው እዚህ ዴስክቶፓችን ላይም ይመጣል ይሄው ሬሚኒ ማለት ነው። በቀላሉ ማንኛውንም ሶፍትዌር አሁን ባሳየኋችሁ መንገድ ኢንስታል ማድረግ ይቻላል ማለት ነው። ይሄን ይመስላል የዛሬው ቪዲዮ። በቀጣይ ደግሞ በሌላ ቪዲዮዎች እንገናኛለን። ባይ